ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እኔ እግዚአብሔር ይመስገን ደህና ነኝ። ይሄን የሚያውቅ እኔ ባደኩበት አካባቢ ጎዳሬ ይባላል። እስቲ የምታውቁት ሰዎች ካላችሁ በየቦታው ስሙ ይለያያል ይመስለኛል። እስቲ የምታውቁት ትነግሩኛላችሁ። አብረን እንቀቅላለን። አሁን ቀቅል ነው። ጎደርዬ ጎደሬ ይባላል። እኔ ባልደኩበት አካባቢ ጎደሬ ይባላል። እናንተ እስቲ በኮሜንት ታስቀምጡልኛላችሁ። እንቀቅልና እንመለስ። ይኸውላችሁ ውዶቼ በዚህ መልኩ በስሏል። እስቲ ሲቀዘቅዝ ልጬው እመጣለሁኝ። ትኩስ ነው። እንደ አገር ቤት ይጣፍጣል። ልዩነት አለው። የምንድን ነው የሚለውን አብረን እናያለን። ይቀዝቅዝና ልጬ እመጣለሁኝ። ጠብቁ። ይሄው በዚህ መልኩ ልጬዋለሁ ቤተሰቦቼ። አንድ ትንሽ እንድች ቀምሼ ነበረ። እንደዚህ የምታክል ቀምሼ ነበር። የሚገርማችሁ እኔ እንደዚህ አይነት ከለር ያለው ጎደሬ ኢትዮጵያ የማውቀው ሙልጭ ጭምልቅ የሆነ ሙልጭ የሚያለ ጄል ነገር ነው። ይሄ ግን ፍርክስክስ ይላል። እንደ ኦጪኖ ነው እንደ ምን ልበል፣ በቃ ፍርክስክስ እንደ ዱቄት የሚሆን ነው። እና እኔ የምወደው ጭምልቅ የሚለው ጄል የሚመስለውን ነበረ የምወደው። እና ይሄን ፀጉሩን ሳያ እንደዛ መስሎኝ ነበር፣ ጄል ያለው መስሎኝ ነበር። እና ደረቅ ነው። ቀምሻለሁ። አንድ ፍርክስክስ ነው፣ ዱቄት ነው የሚሆነው። እንግዲህ አውሮፓ የምትኖሩት ኢትዮጵያ ያለው ነገር ሁሉ አለ። ኢትዮጵያ ብቻ ናት እንጂ የቀራቸው ሁሉ ነገር እዚህ አለ። ከሌላ አፍሪካ ሀገር ነው የሚገባ ቋንቋ እንጂ የሚለየው ኢትዮጵያ ያለው ነገር ሁሉ አለ። ሚጥሚጣ ላድርግና በሚጥሚጣ ሞክረው። የኢትዮጵያ ነገር የምትወዱ እንደኔ የሚያምራችሁ ካላችሁ እንደዚህ ሰርታችሁ ቤታችሁ ውስጥ መጠቀም ትችላላችሁ ማለት ነው። እንግዲህ ወዳችሁና ፈቅዳችሁ ስለምታዩኝ አመሰግናለሁ። ከዩቲዩብ ጋር አንፋታም ብዬ ተመልሼ መጥቻለሁ። እንግዲህ አብራችሁን እንደምትሆኑ ባለሙሉ ተስፋ ነኝ። ምራቄን አውጥኩኝ ሳልበላው። ሚጥሚጣ በጣም ነው የምፈራ፣ በዛበት። እኔ ሚጥሚጣ በጣም ነው የምፈራ። ከኢትዮጵያ የመጣ ሚጥሚጣ ነው። ሞክሩት። አለ አፍሪካ ሱቅ አለ፣ ኮሻም አለ። ቀጠለኝ ውዶችዬ። ላስ አረገኝሽ ሚጥሚጣ። እና ሆሻም የሚባል መጋዘን ሱፐር ማርኬት አለ። በጣም ታገኛላችሁ የአፍሪካ እቃ። ዘይቱና ጊፍጣ ሳይቀር ሁሉ አለ እዛ ማለት ነው። እና ከነገና ደግሞ ኬርፉር፣ ትላልቅ ኬርፉር፣ ትናንሽ ሳይሆኑ ትላልቅ ኬርፉር ውስጥ አሉ የአፍሪካ ነገር። እና ያው ከኢትዮጵያ መጥቶ አይደለም ከሌላ አፍሪካ ሀገር ነው የመጣው። እና እንደኔ አበላላችሁን ያልቀየራችሁ ካላችሁ ማለት ነው። እኔ አበላሌን ስላልቀየርኩ ነው። ከኢትዮጵያ ሲስተም ከኢትዮጵያ ኔትወርክ አልወጣሁኝም። እንዛን ጊዜ ለቃቅማለሁ ያላችሁ እንደኔ ከኢትዮጵያ ኔትወርክ ያልወጣችሁ የወጣችሁ ታድላችኋል። መታደል እኮ ነው። ነገሩ እንጀራ ካልበላው እንደዚህ ምናምን ካልበላው ምግብ የበላው አይመስለኝም። ለዛ ነው። ይቅርታ አድርጉልኝ። ሚጥሚጣ እንደምንም ብዬ 5 ደቂቃ ላስሞላው እንጂ ወሬ እያወራሁ ታሪክ እያወራሁ እስቲ በያላችሁበት ስሙን ጻፉልኝ። እኔ በኖርኩበት ሀገር ኢትዮጵያ የሚጠራው ጎደሬ ተብሎ ነው።
ነጭ ሆኖ ከሸወዳችሁ ገለባው ይሄ ነው። እንደዚህ ነው። ጎደሬ ሚስተር ጎደሬ ይባላሉ። እስቲ እናንተ ጋር ደግሞ ምን ይባላል? እስቲ እንደኔ ነው የሚጠራው? በኮሜንት አስቀምጡልኝ። ወዳቸዋለሁ፣ አከብራቸዋለሁ። መልካም ጊዜ ይሁንላችሁ። ቻው